ሰላም ጤና ይስጥልን የተወደዳችሁ የገበያ ግሎባል ተከታታዮቻችን የዕለተ ቅዳሜ ነሐሴ 9 ቀን 2018 ዓ.ም ለዕለቱ የመረጥናቸው ወቅታዊ ዓለም አቀፋዊ ዘገባዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶቹን ኢራን የአሜሪካን MQ-9 ድሮን መታ እንደጣለች አስታወቀች። በሌላ በኩል የኔቶ ተዋጊ ጀት ወደ ላትቪያ የአየር ክልል የገባ ድሮንን መቶ መጣሉን የህብረቱ ቃል አቀባይ ገልጸዋል። በዝርዝር የምትሰሙት ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ቀጠና ለ9 ወራት ያህል በስምሪት ላይ የምትገኘው USS አብርሃም ሊንከን የተባለችው የአውሮፕላን ተሸካሚ የጦር መርከብ የቆየችበት ጊዜ በጭራሽ በቂ አይደለም ሲሉ ተናግረዋል። የምናደርሳችሁ ይሆናል። ኢራን የኒኩሌር መሳሪያ እንዳታገኝ ማረጋገጥ የሁለተኛ ደረጃ ግባችን ነው ሲሉ ጄዲ ቫንስ ተናገሩ። ወደ ኋላ ላይ በዝርዝር እናደርሳችኋለን። ኢራን የሆርሙዝ ሰርጥን በቅርቡ የአሜሪካ ግዛት አደርጋለሁ ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተናገሩትን ንግግር አጣጥላ የሰጠችውን ምላሽም ከመረጃዎቻችን መካከል ይዘነዋል። ኢራን የኒኩሌር መሳሪያ እንዳታገኝ ማረጋገጥ የሁለተኛ ደረጃ ግባችን ነው ሲሉ ጄዲ ቫንስ ተናገሩ። የአሜሪካ መንግስት ለሀገሪቱ ዜጎች የነዳጅና የጋዝ ዋጋን ዝቅተኛ አድርጎ ማስቀጠል ከኢራን የኒኩሌር መርሃ ግብር ጋር ተያይዞ ከሚነሱ ስጋቶች ቀዳሚውና ዋነኛው ቅድሚያ የሚሰጠው ጉዳይ እንደሆነ አስታውቋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለፎክስ ኒውስ እንደገለጹት በአሁኑ ወቅት የነዳጅ ዋጋ ንረትን መቆጣጠር የአሜሪካ የመጀመሪያው ግብ ነው ብለዋል። ምክትል ፕሬዝዳንቱ በንግግራቸው ወቅት የኛ የመጀመሪያ ግብ በአሜሪካ ዙሪያ ላሉ ዜጎች ሁሉ ነዳጅና ጋዝ ርካሽ ሆኖ እንዲቀጥል ማድረግ ነው። ከዚያ በመቀጠል ኢራን በጭራሽ የኒኩሌር መሳሪያ እንዳታገኝ ማረጋገጥ የሁለተኛ ደረጃ ግባችን ነው ሲሉ አስረድተዋል። ይህ አስተያየት ዋሽንግተን በኢራን ላይ የያዘችውን የፖሊሲ ቅድሚያ ለውጥ የሚያመላክት ሆኖም ተገኝቷል። ምንም እንኳን የኢራንን የኒኩሌር ትጥቅ መከላከል ለረጅም ጊዜ የውጭ ፖሊሲዋ ማጠንጠኛ ቢሆንም በአሁኑ ወቅት በአሜሪካ ውስጥ ያለው ኢኮኖሚያዊ ጫናና የነዳጅ ዋጋ መረጋጋት ለዋይት ሀውስ የፖለቲካ ትኩረት ዋና አጀንዳ ሆኗል። የሁለቱ ሀገራት የዲፕሎማሲያዊና የኢኮኖሚ ጥረት የቀጠለ ቢሆንም የአሜሪካ መንግስት አሁን ላይ የውስጥ ኢኮኖሚን ከውጭ ስጋት በላይ እያሰላሰለ እንደሚገኝ ይህ መግለጫ አረጋግጧል። ነገር ግን እንደ እስራኤል ያሉ የአሜሪካ ቁልፍ አጋሮች ደግሞ ከየትኛውም አይነት ጉዳይ አስቀድመን የኢራን የኒኩሌር ፕሮግራምና ዩራኒየም የማበልጸግ ሂደትን መግታት ቀዳሚው አጀንዳቸው መሆኑን ተከትሎ ከአሜሪካ ጋር በመርህ ደረጃ አለመግባባት ውስጥ መግባታቸው አይቀሬ ስለመሆኑ ግምቶች መውጣት ጀምረዋል። ኔቶ በላትቪያ የአየር ክልል የገባ ድሮንን በተዋጊ ጀት መቶ መጣሉን ገለጸ። የኔቶ ተዋጊ ጀት ወደ ላትቪያ የአየር ክልል የገባ ድሮን መቶ መጣሉን የህብረቱ ቃል አቀባይ ገልጸዋል። የኔቶ ቃል አቀባይ እንዳሉት ህብረቱ በላትቪያ የአየር ክልል የተፈጸመውን ጥሰት መመርመር ጀምሯል። ከሩሲያ ጋር በሚዋሰነው የኔቶ ምስራቃዊ ክንፍ በኩል ያለ ፈቃድ የሚንቀሳቀሱ ድሮኖች እየበዙ መምጣታቸው በአውሮፓ ስጋት እያሳደረ ነው። የተመታው ድሮን ከየት እንደመጣ እስካሁን በግልጽ አልታወቀም ያሉት የኔቶ ቃል አቀባይ ዛሬ ቀደም ብሎ በላትቪያ የአየር ክልል ላይ ለታየ ድሮን ምላሽ ለመስጠት 2 የጣሊያን ኤሮፋይተር ተዋጊ ጀቶች ተልከዋል ብሏል። በተጨማሪም 2 የቱርክ F-16 ተዋጊ ጀቶች ወደ አየር ላይ እንደተነሱና ሁለቱም አውሮፕላኖች በኔቶ ትዕዛዝ ስር እየሰሩ እንደሚገኙ ቃል አቀባዩ ገልጸዋል። የላትቪያ የመከላከያ ሚኒስቴር በኤክስ ገጹ ባስተላለፈው መልእክት ወደ ላትቪያ የአየር ክልል የገባው የውጭ ሀገር ድሮን በኔቶ ተዋጊ ጀቶች ተመቶ መውደቁን ገልጿል። ሚኒስቴሩ ድሮኑን ወደ ሀገሪቱ የአየር ክልል የገባው ከሩሲያ ከኤሌክትሮማግኔቲክ ጦርነት እንቅስቃሴ ጋር በተያያዘ መሆኑን ጠቁሟል። ሩሲያም ሆነች ዩክሬን በአራተኛ ዓመቱ በቀጠለው ጦርነት ድሮኖችን በስፋት የተጠቀሙ ጥቃቶችን እያደረሱ ነው። ላትቪያ የአውሮፓ ህብረትና የኔቶ አባል ስትሆን ወደ 1.9 ሚሊዮን የሚጠጋ ህዝብ አላት። ሀገሪቱ በምስራቅ በኩል ከሩሲያ ጋርም የጋራ ድንበር አላት። በተያያዘ ዜና ሩሲያ አርብ ዕለት በጥቁር ባህር ላይ ከዩክሬን ጋር ስለሚደረግ የተኩስ አቁም ድርድር ምንም መሰረት የሌለው መሆኑን ገልጻለች። ኢራን የትራምፕን ዛቻ አጣጣለች። ኢራን የሆርሙዝ ሰርጥን በቅርቡ የአሜሪካ አደርጋለሁ ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተናገሩትን ንግግር አጣጥላ ምላሽ ሰጠች። የኢራን የውጭ ጉዳይ ምክትል ሚኒስተር ካዝም ጋሪባባዲ የሆርሙዝ ሰርጥ በዛቻ በጦር መርከብ በትዕዛዝ ወይንም በምርጫ ቀስቀሳ ንግግር ሊወሰድ እንደማይችል ገልጸዋል። አሜሪካ በኢራን የደረሰባትን ስትራቴጂካዊ ሽንፈት መቀበል እንዳለባት የጠቀሱት ዲፕሎማቱ የሆርሙዝ ሰርጥ የኢራን ነበረች፣ የኢራን ናት፣ ወደፊትም የኢራን ሆና ትቀጥላለች ሲሉ መናገራቸውን አናዶሉ ዘግቧል። ኢራን ይህንን
ምላሽ የሰጠችው ፕሬዝዳንት ትራምፕ ኢራን ከተሸነፈች በኋላ ሆርሙዝ የአሜሪካ ግዛት አካል እንደሚሆን መናገራቸውን ተከትሎ ነው። አርብ ዕለት በኒውዮርክ ለደጋፊዎቻቸው ንግግር ያደረጉት ትራምፕ አሜሪካ በቅርቡ ለዓለም የነዳጅ የተፈጥሮ ጋዝና የማዳበሪያ አቅርቦት ወሳኝ የሆነውን የሆርሙዝ የባህር መስመር የግዛቷ አካል እንደምታደርግ ገልጸዋል። አሁን ላይ ከፍተኛ ሽንፈት እየገጠማት ያለችውን ኢራንን ድል አድርገን ከጨረስን በኋላ በቅርቡ የሆርሙዝ ወሽመጥን የአሜሪካ ግዛት አድርጌ አውጃለሁ ሲሉ ትራምፕ በኒውዮርክ ግዛት ጋርደን ሲቲ በሚገኝ የፖሊስ አካዳሚ በተደረገ ስብሰባ ላይ ተናግረዋል። ትራምፕ አርብ ዕለት ንግግር ባደረጉበት ወቅትም የሆርሙዝ ወሽመጥ በመዘጋቱ ምክንያት ስለጨመረው የነዳጅ ዋጋ አስተያየታቸውን የሰጡ ሲሆን አሜሪካውያን ተጨማሪ ክፍያ መክፈላቸውን መቀበል አለባቸው ብለዋል። የፕሬዝዳንቱ ንግግር ከ5 ወር በላይ በቆየው የኢራን ጦርነት ላይ ዋሽንግተን የፖሊሲ ለውጥ ስለማካሄዷ ወይም ታስበውበት የተሰነዘረ አስተያየት ስለመሆኑ ምንም የታወቀ ነገር የለም። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪባባዲ የትራምፕን አስተያየት ከሰሙ በኋላ ወሽመጡ በኢራን ቁጥጥርና ስልጣን ስር ይቆያል፣ ምንም አንረበሽም በማለት ተናግረዋል። የፈረንሳዩ ፕሬዝዳንት ሀገራቸው በከባድ የሙቀትና የደን ቃጠሎ በምትቃጠልበት ወቅት በረፍት ላይ ሆነው በጄት ስኪ መዝናናታቸው ህዝባዊ ቁጣ እንቀሰቀሰ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው በታሪክ ታይቶ በማይታወቅ ከፍተኛ የሙቀት ማዕበልና በሰፊ የደን ቃጠሎ በምትቃጠልበት ወቅት በረፍት ላይ ሆነው በውሃ ላይ የሚነዳ የሞተር ብስክሌት ሲያበሩ የሚያሳይ ፎቶ ይፋ መሆኑን ተከትሎ ከፍተኛ የፖለቲካና የህዝብ ትችትን አስተናግደዋል። ፎቶ በፓሪስ ማች መጽሔት የፊት ገጽ ላይ የታተመ ሲሆን ፕሬዝዳንቱ በደቡባዊ ፈረንሳይ በሚገኘው የታሪካዊ የፎርብሬ ጋንሶን የባህር ዳርቻ ቤተ መንግስታቸው አቅራቢያ ሲዝናኑ ያሳያል። ምስሉ ይፋ ከሆነ በኋላ በርካታ የህብረተሰብ ክፍሎችና የተቃዋሚ ፓርቲ መሪዎች ፕሬዝዳንቱ በሀገሪቱ ላይ ወድቆ የነበረውን አጠቃላይ የችግር ሁኔታ ያላገናዘበ ድርጊት ፈጽሟል ሲሉ በጽኑ ነቅፈዋቸዋል። ከፖለቲከኞች በኩል ጠንካራ የተቃውሞ ድምጻቸውን ካሰሙት መካከል የፈረንሳዩ ሶሻሊስት ፓርቲ መሪ ኦሊቪዮ ፎር ይገኙበታል። መሪው በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ሀገር በከባድ ቃጠሎና በሙቀት ማዕበል በምትሰቃይበት እንዲሁም በርካታ የህብረተሰብ ክፍሎች የኑሮ ውድነት ተስፋ አስቆርጧቸው በረፍት ጊዜያቸው መዝናናት ባልቻሉበት በዚህ ወቅት ፕሬዝዳንቱ ሲዝናኑ ይታያሉ። ለመሆኑ ለህዝቡ ሊያስተላልፉት የፈለጉት መልእክት ምንድነው ሲሉ ጠይቀዋል። በተጨማሪም የአካባቢ ጥበቃ ተከራካሪዎች ድርጊቱን በመቃወም ፕሬዝዳንቱ ከፍተኛ የካርበን ልቀትን በሚያስከትል መዝናኛ ላይ መገኘታቸው መንግስታቸው ስለ አየር ንብረት ለውጥ የሚሰጠው መግለጫ አጠራጣሪ ያደርገዋል ሲሉ ተናግረዋል። በወቅቱ ፈረንሳይ በታሪኳ አጋጥሟት ከነበሩት አስከፊ የአየር ንብረት ቀውሶች አንዱን አስተናግዳለች። በተለይም በጊሮንድ ክልልና በተለያዩ የሀገሪቱ ክፍሎች በ10 ሺዎች የሚቆጠሩ ሄክታር ደኖች በቃጠሎ የወደሙ ሲሆን በመቶዎች የሚቆጠሩ የእሳት አደጋ ሰራተኞች እሳቱን ለመቆጣጠር በሚታገሉበት ወቅት የሀገሪቱ መሪ በረፍት ቦታቸው በተዝናኖት መታየታቸው በህዝቡ ዘንድ ቅሬታን ፈጥሯል። ከፕሬዝዳንቱ ጽህፈት ቤት አቅጣጫ የተሰጡ መረጃዎች እንደሚያመለክቱት ደግሞ ፕሬዝዳንት ማክሮን በረፍት ላይ ቢሆኑም የሀገሪቱን ወቅታዊ ሁኔታ በቅርበት ሲከታተሉ እንደነበር ተገልጿል። ትራምፕ ዩኤስኤስ አብርሃም ሊንከን የጦር መርከብ የቆይታ ጊዜ በጭራሽ በቂ አይደለም አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ቀጠና ለ9 ወራት ያህል በስምሪት ላይ የምትገኘው ዩኤስኤስ አብርሃም ሊንከን የተባለችው የአውሮፕላን ተሸካሚ የጦር መርከብ የቆየችበት ጊዜ በጭራሽ በቂ አይደለም ሲሉ ተናግረዋል። የፕሬዝዳንቱ አስተያየት የመጣው የመርከቡ አገልግሎት ከተለመደው የስምሪት ጊዜ በላይ በመራዘሙ ምክንያት በመርከቧ ላይ በሚገኙ የባህር ኃይል አባላትና በቤተሰቦቻቸው በኩል ከፍተኛ ቅሬታና ስጋት እየቀረበ ባለበት ወቅት ነው። በመርከቧ ላይ የሚገኙ የባህር ኃይል አባላት ቤተሰቦች የአገልግሎት ጊዜው በተደጋጋሚ መራዘሙ በወታደሮቹ የአእምሮ ጤንነት፣ በአካል ድካምና በቤተሰብ ህይወት ላይ ከፍተኛ ጫና እያሳደረ መሆኑን በመግለጽ ጥሪያቸውን ሲያቀርቡ ቆይተዋል። ሆኖም ፕሬዝዳንት ትራምፕ የቀረቡትን ቅሬታዎች ውድቅ ያደረጉ ሲሆን አሜሪካ በዓለም አቀፍ ደረጃ ያላትን ወታደራዊ ዝግጁነትና የደህንነት ተልዕኮ ማስከበር ቅድሚያ የሚሰጠው ጉዳይ መሆኑን አስምረውበታል። በዚህም መርከቧ የተጣለባትን ቀጠናዊ የደህንነት ማስከበር ተልዕኮ ሳታጠናቅቅ እንደማትመለስ የገለጹት ፕሬዝዳንቱ ቢሆንም ግን በቅርቡ በሌላ ተመሳሳይ የጦር መርከብ እንደምትተካ ጠቁሟል። ዩኤስኤስ አብርሃም ሊንከን በይፋ የተመደበችው የአስገዳጅ ወታደራዊ ስምሪት ጊዜ 6 ወራት ቢሆንም በመካከለኛው ምስራቅ እየጨመረ ከመጣው ቀጠናዊ ውጥረትና ከጸጥታ ስጋቶች ጋር ተያይዞ የስምሪት ጊዜ ለተጨማሪ 3 ወራት እንዲራዘም ተደርጓል። ይህ ውሳኔ በአሜሪካ የባህር ኃይል ውስጥ የረጅም ጊዜ ስምሪቶች በወታደሮች ስነልቦናና በጦር ኃይሉ የሰው ኃይል ጥራት ላይ የሚያሳድሩትን ተጽዕኖ በተመለከተ ሰፊ ክርክር እንዲቀሰቀስም ምክንያት ሆኗል።
ኢራን የአሜሪካን MQ-9 ድሮን መታ እንደጣለች አስታወቀች። የኢራን እስላማዊ አብዮታዊ ዘብ በሀገሪቱ ደቡባዊ ክፍል በሚገኘው የሆርሙዝ ጋን ግዛት ላይ የአሜሪካን MQ-9 ሪፐር አይነት ድሮን መተው መጣላቸውን ይፋ አድርገዋል። የኢራን የመንግስት ቴሌቪዥን እንደዘገበው ድሮኑ የተመታው በኢራን አዲስ በተዋወቀው የተራቀቀ የአየር መከላከያ ስርዓት አማካኝነት ነው። ይህ ክስተት በአሜሪካና በኢራን መካከል ያለው ውጥረት እጅግ በከረረበትና የአሜሪካ የድሮን ክምችት ላይ ከፍተኛ ጉዳት እያደረሰ ባለበት ወቅት የተከሰተ ነው። እንደ ዋሽንግተን ፖስት ዘገባ ከሆነ በአሜሪካና በኢራን መካከል እየተካሄደ ባለው ጦርነት እስካሁን ቢያንስ 45 የሚደርሱ MQ-9 ሪፐር ድሮኖች ተመተው ወድቀዋል። ይህ ቁጥር የአሜሪካን አጠቃላይ የድሮን ኃይል በግምት 25 በመቶ የሚሸፍን ሲሆን በገንዘብ ሲለካም 1.3 ቢሊዮን ዶላር በላይ የሚገመት ከፍተኛ ኪሳራ ነው የተመዘገበው ብሏል። የመከላከያ ሰራዊት ባለሙያዎች እንደሚናገሩት በሆርሙዝ ሰርጥ አካባቢ በስፋት የሚሰማሩት እነዚህ ድሮኖች በዝቅተኛ ፍጥነትና ከፍታ ስለሚበሩ ለኢራን የአየር መከላከያ ስርዓት ቀላል ኢላማዎች ሆነዋል ተብሏል። ውድ የገበያ ግሎባል ተከታዮቻችን ለዕለቱ የመረጥናቸው አዳዲስ ዓለም አቀፍ ዘገባዎቻችን እነዚህን ይመስላሉ። መልካም ቀን ይሁንላችሁ።